ይህን የመሰለ ቦተል ቺክን ዶሮ የደረት ዶሮ ሰርቻለሁኝ። በጣም ነው የሚጣፍጠው። አሰራሩን በጣም ቀላል ነው። አበረታቱኝ። ላይክ ወአለይኩም ወራህመቱላሂ ወበረካቱ። ዛሬ የምንሰራው ቦተል ቺክን ነው። ቦተል ቺክን ዶሮ ንጥብ አድርጌ አዘጋጅቻለሁ። በሎሚና በጨው አጥቤዋለሁኝ። የሚያስፈልገን ቅመማ ቅመሞቹ ነው። ቅመማ ቅመም፣ ነጭ ሽንኩርት የተፈጨ፣ ዝንጅብል የተፈጨ ፓውደሩ እና ይሄ ራሱ የቦተል ቺክን ቅመም አለ እሱና ሎሚ፣ እርጎ ወይም ዘባዴ፣ እነዚህ አንድ ላይ እናደባልቀዋለን። ሎሚ ትንሽ፣ እርጎ፣ ይሄ የናና ፓውደር ነው። ናና የደረቀ ናና ነው። አሁን አንድ ላይ እናዋህደዋለን። እንደዚህ ካቀላቀል ነው በኋላ እንደዚህ አይነት ከለር ነው የሚሰጠን። ከዛም እዚህ ጋር የተጠቀምኩት የገበታ ኬክ ሽንኩርት፣ ቲማቲም እና ቅመማ ቅመሞቹ ነው። እኔ የምጠቀመው የገበታ ቅቤ ዝብደ የሚሉትን ነው። ሽንኩርቱ እንደዚህ ከተጠበሰልኝ በኋላ ቅመሞቹ ነጭ ሽንኩርት እና ዝንጅብል፣ ካሪ ፓውደር ነው የምጠቀመው። ዶሮውን በእንደዚህ አይነት ሁኔታ እየመሰለልን ሌላ ቲማቲምና ሽንኩርትን አንድ ላይ እንደዚህ ጠብሰዋል። ቲማቲምና ሽንኩርት የጠበስኩት ነው። ትንሽ ውሃ ጠብ አድርጌበታለሁ። አሁን ቀጥታ መፍጫ ውስጥ ጁስ መፍጫ ውስጥ አስገብቼ እፈጨዋለሁ። የፈጨሁትን ሽንኩርትና ቲማቲሙ ቀጥታ ወደ ዶሮ ላይ ነው የገለበጥኩት። ቲማቲም ሰልሳ ጨምሬያለሁ። እዚህ ጋር አንድ ማንኪያ ብቻ ከለሩ ትንሽ ቀይ እንዲሆነልኝ። አሁን ዶሮአችን ደርሰዋል። እንደዚህ የሚያምር በጣም ጣፋጭ የሆነ ዶሮ ነው። አሰራሩን በጣም ቀላል ነው። የሚያስፈልገን ሽንኩርት፣ ቲማቲም እና የተፈጨ ቅመም ነው። ቅመም ቁንዶ በርበሬ፣ ካሬ እና ነጭ ሽንኩርት የተፈጨ፣ ዝንጅብል የተፈጨ እና በጣም ነው የሚያምረው። በጣም ነው የሚጣፍጠው። ሎሚና እንደውም ዘባዴ